ሰላም ጤና ይስጥልን። ዛሬ በመላው ኢትዮጵያ ነዳጅ አቅርቦት ላይ እየታየ ያለውን እጥረትና የመንግስት አቋም የሚዳስስ ልዩ ይዘት ቀርበናል። የንግድና ቀጠና ትስስር ሚኒስትር ዶክተር ካሳሁን ጎፌ በሀገሪቱ የነዳጅ ገበያ ዙሪያ እጅግ አስደንጋጭና አዲስ መረጃ ይፋ አድርጓል። በበርሜል $230 የገባው ናፍጣና በከፍተኛ ሁኔታ የቀነሰው አቅርቦቱ ምን ያሳያል? አብራችሁን ቆዩ። ሚኒስትሩ እንዳሉት በአሁኑ ወቅት በኢትዮጵያ ከተከሰተው የነዳጅ እጥረት ዋነኛ ምክንያቱ በመካከለኛው ምስራቅ ጦርነት። ይህ ጦርነት በቀጠናው ከማወክ ባለፈ የዓለምን የነዳጅ መስመርና ምርት ሂደት ላይ ከፍተኛ ጉዳትን አስከትሏል። ጦርነቱ በፈጠረው አለመረጋጋት ምክንያት የነዳጅ ምርት ስርጭት ሰንሰለቱ ተቋርጧል። ጦርነቱን ተከትሎ ድፍድፍ ነዳጅ የሚያመርቱ ሀገራትና ግዙፍ የነዳጅ ማጣሪያ ያላቸው ኩባንያዎች የማምረት አቅም በከፍተኛ ሁኔታ ቀንሰዋል። ይህ የሆነው በጸጥታ ስጋት ስላለና የመጓጓዝ መስመሩ አደጋ ላይ ስለሆነ ነው። ይህ የዓለም አቀፍ ገበያ ላይ ያለው የነዳጅ መጠን አሳስቶታል። ችግሩ በድፍድፍ ነዳጅ ብቻ አይደለም። ነዳጅ ማጣራት ስራ ላይ የሚሰሩ ሀገራት ኩባንያዎችም ጦርነቱ ምክንያት ስራቸው እጅጉኑ ቀንሰዋል። ኢትዮጵያ ደግሞ የምትጠቀመው የተጣራ ነዳጅ በመሆኑ የማጣሪያ ፋብሪካዎች ስራ ማቆም ወይም የቀነሰ በቀጥታ ሀገራችን ገበያ ላይ ጫና ፈጥሯል። የሆርሙዝ ሰርጥ የዓለምን የነዳጅ ንግድ ጀርባ አጥንት ነው። በቀን ከ140 ሚሊዮን በርሜል በላይ ነዳጅ የሚጓጓዝበት ሲሆን ይህም ዓለማችን ላይ የነዳጅ ፍላጎትን በ20 በመቶ ይሸፍናል። ይህ ቁልፍ ስፍራ አሁን የጦርነት ቀጠና ሆኗል። ኢትዮጵያ ነዳጅ የምታገኘው በዚህ የሆርሙዝ ሰርጥ በመሆኑ ስፍራው አሁን ጦርነት መካሄጃ በመሆኑ መርከቦች በነጻነት እንዳይንቀሳቀሱ ነዳጅ በወቅቱ እንዳይደርስ አድርጎታል። ይህ ለኢትዮጵያ አቅርቦት ትልቅ እንቅፋት ነው። ኢትዮጵያ በከፍተኛ ደረጃ የነዳጅ እጥረት አጋጥሞታል። ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር ረጅም ጊዜ የነዳጅ ግዢ ኮንትራት ነበራት። ይሁን እንጂ ጦርነቱ እንደተከሰተ አቅራቢ ሀገራቱ በገቡት ውል መሰረት ነዳጅ ማቅረብ እንደማይችሉ በይፋ አሳውቀዋል። ይህ ኢትዮጵያን ያልተጠበቀ የነዳጅ እጥረት ውስጥ ከቷታል። ኮንትራቶቹ በመፍረሳቸው ምክንያት መንግስት የነዳጅ አቅርቦት እንዳይቋረጥ ወደ ስፖት ማርኬት ወይም ተባባሪ ገበያ ለመግባት ተገዷል። ይህ ገበያ ደግሞ በመደበኛው ዋጋ እጅግ ከፍተኛ የሆነ ዋጋ ያስወጣል። ነዳጅም በጨረታ መልኩ በውድ ዋጋ የምንገዛበት አማራጭ ሆኗል። በዚህ በተባባሪ ገበያ የሚገዛው ነዳጅ ዋጋ እጅግ አስደንጋጭ ነው። ሚኒስትሩ እንደገለጹት ስፖት ማርኬት የሚገዛው ነዳጅ ከመደበኛው ዋጋ በ3 እጥፍ በ300% ጭማሬ የታየበት ነው። ይህ ሀገሪቱ ውጭ ምንዛሬ ክምችት ትልቅ ፈተና ሆኗል። በዚህ ሂደት ላይ የነበረና ለኢትዮጵያ ሊቀርብ የነበረ ከ180 ሺህ ሜትሪክ ቶን በላይ ነዳጅ በጦርነቱ ምክንያት ሳይመጣ ቀርቷል። ይህ ግዙፍ መጠን ያለውን የነዳጅ ባለመድረሱ ነው በአሁኑ ወቅት በሀገሪቱ የናፍጣ እጥረት በከፍተኛ ሁኔታ ጎልቶ እንዲታይ ያደረገው። የዋጋ ልዩነት በዝርዝር ስናየው የተባባሪ የተጣራ ነጭ ናፍጣ ከጦርነቱ በፊት በበርሜል $80 ይሸጥ የነበረው አሁን ግን ይህ ዋጋ ወደ $230 የአሜሪካን ዶላር አሻቅቧል። ይህ ማለት አንድ በርሜል ላይ ብቻ $150 ጭማሬ ታይቷል ማለት ነው። ቤንዚንን ቢሆን ከዋጋው ጭማሬ አላመለጠም። ከጦርነቱ በፊት አንድ በርሜል የተጣራ ቤንዚን $70 አካባቢ ይሸጥ የነበረው አሁን ወቅት ዋጋው $150 ደርሷል። ይህ በአንድ እጥፍ በላይ ጭማሬ ማሳየቱ ዶክተር ካሳሁን ገልጸዋል። መንግስት ህዝቡን በዚህ ከፍተኛ የዋጋ ንረት ለመታደግ ከፍተኛ ድጎማ እያደረገ ነው። በአሁኑ ወቅት በ1 ሊትር ነጭ ናፍጣ ላይ 95 ብር ድጎማ ይደረጋል። 1 ሊትር ቤንዚን ላይ 42 ብር ድጎማ ይደረጋል። እስካሁን በአጠቃላይ ከ262 ቢሊዮን ብር የነዳጅ ድጎማ የተደረገ ሲሆን በየወሩ ከ15 እስከ 20 ቢሊዮን ብር ለመንግስት ተጨማሪ ወጪ እየሆነ ነው። ይህ በየወሩ ለነዳጅ ድጎማ የሚወጣው 20 ቢሊዮን ብር ምን መስራት ይቻላል ነበረ? ሚኒስትሩ እንዳሉት ይህ ገንዘብ በየወሩ 20 ዘመናዊ ሆስፒታሎች ለመገንባት የሚያስችል አቅም ነበረው። ነገር ግን የኑሮ ውድነቱ ለማረጋጋት ሲባል መንግስት ወደ ነዳጅ ድጎማ እያፈሰሰ ነው ሲሉ ተናግረዋል። አሁን ባለው ሁኔታ ቤንዚን ላይ የከፋ እጥረት ባይኖርም የነጭ ናፍጣ አቅርቦት ግን በ50 በመቶ ቀንሷል። በቀን 9.2 ሚሊዮን ሊትር ይቀርብ የነበረው ናፍጣ ወደ 4.5 ሚሊዮን ሊትር
ቁጥር ወርዷል። መንግስት በስፖት ማርኬት 3 ጊዜ ግዢ ፈጽሟል። ለማረጋጋትም እየሞከረ ቢሆንም ችግሩ ግን አሁንም እንደቀጠለ ነው ብለዋል። ቪዲዮአችንን ስለተመለከታችሁ እናመሰግናለን። ለተጨማሪ መረጃ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ስላዳመጣችሁን እናመሰግናለን።